በጣም አስደናቂ ዓለምን ያነጋገረና ትላልቅ የዓለም ሚዲያዎችም ይህ ነገር የምጽአት ቀን ይሆን እንዴ በማለት የዘገቡትን ክስተት ወደ አጠናቀረው ዜናችን እናምራ። ይህ የነፍስ አድን ጉዳይ ስለሆነ የተያያዝነው ለምታውቋቸውም ለማታውቋቸውም እባካችሁ ሼር አድርጉላችሁ። ፍጠኑ እንፍጠን። እግዚአብሔር አምላክ አህያን በሰውኛ ቋንቋ አናግሮት እንደነበር መጽሐፍ ቅዱስ ያወሳናል። አውራ ዶሮም የመውቀሻ ድምፅም ነበር፣ ደግሞም ነክቷልም ይላል። ቁራም እርግብም ታዘው በምልክትነት በመልእክት አድራሽነት የፈጸሟቸው ተግባራት አሉ። ትልቁ አሳ ነባሪ ሳይቀር አድርጉ የተባሉትን አድርገዋል። የፈጠራቸው እንዳሻው ይጠቀምባቸዋልና። ይህንን ያነሳነው በእንስሳት ሲሰራ የነበረው አሁንም ማንከልክሎት እኛም ሰሞኑን ከወደ ቻይና አስገራሚና ትልቅ ጥያቄ ስለፈጠረው ብዙ በጎች ድካም ሳይበግራቸው ለ12 ቀናትና ሌሊቶች ለ288 ሰዓታት ያልተዛነፈ ክብ ሰርተው ሲሽከረከሩ የቆዩበት ወሬ ከምልክቶች አንዱ ነው ብለን በመረጃነት አቅርበነዋል። First up, what the heck's going on here? Dozens of sheep have been eerily walking around in a perfect circle for 12 days straight. Where? In China. ይህ ሆኖ የማያውቅ ነገር ነው። ይሁን እንጂ ልብ ብሎ ላስተዋለ ከድርጊቱ ጀርባ ከዋና መልእክቱ ጋር አይተላለፍም። የኛም ግምታዊ ሐሳብና ትርጓሜ የሆነው የበጎቹ ያለ ረፍት መዞራቸው ልክ እንዲሁ በበጎቹ በተመሰሉት ክርስቲያኖች ክብ የሆነችውን ዓለም በወንጌል ሊደረስ ይገባል፣ ሊፈጠን ይገባል፣ መንቃትና ማነቃቃትን የሚል መሞገቻ የሚል ይሆንን አሰኝቶናል። መቆምም አልቻሉም፣ መቀመጥም አልቻሉም። እነዚሁ በጎች ረፍት የለሹን የበጎች መቃተትን ስናይ አሁን ዘመኑ የሚያስተኛም የሚያስቆምም የሚያስቀምጥም አይደለም። በእርግጥም አሁንም አምላካችን ከመናገር ዝም አላለም። እኛም በየጊዜው የምናቀርበው ይህንኑ ነው። የልዑል እግዚአብሔር ድምፆቹ በእንስሳትም በተፈጥሮም በቃሉም በሁሉም ነውና ይናገራል። አሁን ጆሮ ላለው እስኪ ገባው ይናገራል። የበጎቹ መፍጠንና ያለማቋረጥ መገስገሳቸው የሚያወራንም የጌታ ምጽአቱ ደርሶ ሳለ የዓለም የምድራችን የሰው ልጆች ተስፋ ወንጌልና ቤተ ክርስቲያን ብቻ ስለሆኑ እባካችሁ በጎች ሆይ ሊገባን በሚችል መልኩ በቀላል ምሳሌ እየተናገርን ሊሆን ስለሚችል ልንነቃ ይገባል ባዮች ነን። በትንሽ ነገር በምሳሌ አብዝቶ ይናገር የነበረው የበጎች እረኛ የሆነው ጌታ ኢየሱስ እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ ያለውን መለኮታዊ ትእዛዝ አጽንዖት መስጫ ሲሆንን የሚል የምጽአቱ አዋጅ ነጋሪ ምልከታችን ነው።